إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. ابن عباس رضي الله عنه الناس تلالفوت رسول عليه الصلاة والسلام اندهالو ملكام سراوج الله زند عند نزيه السرق أنات ተወዳጅ የሆኑበት ቀን የለም። ሱሐቦችም አሉ፣ የአላህ መልእክተኛ ሆይ በአላህ መንገድ ላይ የሚደረግ ጂሃድም ቢሆን? እሳቸውም መለሱ፣ አዎን፣ በነፍሱም በገንዘቡም ወጥቶ ከነሱ በምንም ያልተመለሰ ሲቀር። ትርሚዚ ይዘግበውታል። 10ቱ የዙል ሒጃ ቀናት ዱንያ ላይ ካሉ ቀናቶች በሙሉ በላጭ ናቸው። ዙል ሒጃ ብሎ ማለት የአረብኛ 12ኛ ወር ሲሆን የዚህ ወር 10 ቀናት ልዩ ትሩፋት እንዳላቸው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እንደዚሁ ቁርአን ላይም እነዚህ ቀናት ተጠቅሰዋል። አላህ ሱብሓነሁ ወተዓላ ከፈጠራቸው ፍጡር ውስጥ አንዱን ከሌላኛው አበላልጧል። በወርሃ ዙል ሒጃ 10 ቀናት ውስጥ የሚሰራ ወንጀል ወይም ኃጢአት በሌሎች ወራት ከሚሰራ ወንጀል ይበልጣል። በመሰረቱ መልካም ስራ ከ10 እስከ 700 እና ከዚያም በላይ ይባዛል። መጥፎ ስራ ግን ራሱ ነው የሚመዘገበው። ነገር ግን ወንጀል በተከበሩ ቦታዎችና በተከበሩ ጊዜያት ሲፈጸም በብዙ እጥፍ የሚባዛ ባይሆንም የቅጣት ሁኔታው ግን ይለያል። አላህ በተከበረው ቃሉ በቅዱስ ቁርአን ላይ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም ኢነ ዒደተ ሹሁሪ ዒንደ አላህ 12 ሸህረን ፊ ኪታቢላህ የውመ ኸለቀ ሰማዋት ወልአርደ ሚንሃ 4 ሑሩም ذلك الدين القيم فلا تظلموا فيهن أنفسكم። የወሮች ቁጥር አላህ ዘንድ በአላህ መጽሐፍ ውስጥ ሰማያትንና ምድርን በፈጠረበት ቀን 12 ወር ነው። ከነሱ 4ቱ የተከበሩ ናቸው። ይህ ቀጥተኛው ሃይማኖት ነው። በእነርሱ ውስጥም ነፍሶቻችሁን አትበድሉ። ሱረቱ ተውባ አንቀጽ 36። እነዚህ የተከበሩ 4 ወራት ረጀብና በተከታታይ የሚገኙት ዙል ቂዕዳ፣ ዙል ሒጃና ሙሐረም ናቸው። ጥቅል የዙል ሒጃ ወር ከተከበሩት 4 ወራቶች ውስጥ አንዱ ነው። ከዚህ ወር ቀናት ውስጥ ደግሞ የመጀመሪያዎቹ 10ቱ ቀናት ይበልጥ ልዩና የተከበሩ ናቸው። በእነርሱም ውስጥ አላህን በማመጥ ነፍሱን መበደል ይበልጥ የተወገዘ ተግባር ነው። በሐዲስ ላይም ከኢብኑ ዑመር፣ ከአቡ ሁረይራ፣ ከአቢ በክርና ከሌሎችም ሱሐቦች የተገኙ ዘገባዎች ረሱል ዓለይሂ ሰላቱ ወሰላም በመሰናበቻው ሐጅ ወይም ሐጀቱል ወዳዕ ጊዜ ስለዚህ 4 ወራት ክብርና በእነርሱም ውስጥ ነፍስን መበደል የተወገዘ መሆኑን ተናግረዋል። የረመዳን ወር ከወሮች ሁሉ በላጭ ነው። የረመዳን የመጨረሻዎቹ 10 ቀን ሌሊቶች ከሌሊቶች ሁሉ በላጭ ናቸው። ምክንያቱም ለይለቱል ቀድር በውስጧ ስላለ ነው። የዙል ሒጃ 10 ቀናት ደግሞ ከቀናቶች ሁሉ በላጭ ናቸው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ليشهدوا منافع لهم ويذكروا اسم الله في أيام معلومات على ما رزقهم من بهيمة الأنعام فكلوا منها وأطعموا البائس الفقير። ስለነሱ የሆኑ ጥቅሞችን ይጣዱ ዘንድ በታወቁ ቀኖችም ውስጥ ከለማዳ እንስሳዎች በሰጣቸው ሲሳይ ላይ የአላህን ስም ያወሱ ዘንድ ይመጡሃል።
ከእርሷም ብቻ ችግረኛ ድሃንም አብሉ። ሱረቱል ሐጅ አንቀጽ 28። እነዚህ አላህ ስብሓንሁ ወተዓላ ቀናቶች ብሎ የገለጻቸው ዓብዱላህ ኢብኑ ዓባስ እንደገለጹት 10 የዙል ሒጃ ቀናት እንደሆኑና በእነሱም ላይ አላህን በጣም መውሳት እንዳለብን ተናግረዋል። በተጨማሪም የ10 የዙል ሒጃ ቀናት አላህ የማለባቸው ቀናቶች ናቸው። አላህ የማለባቸው ነገሮች ልቅና ያላቸው ነገሮች ናቸው። ምክንያቱም የልቅና ባለቤት ልቅና ባለው ነገር እንጂ በሌላ አይምልም። አላህ ስብሓንሁ ወተዓላ እንዲህ አለ፣ ወልፈጅር ወለያሊን ዓሽር፣ በጎህ እምላለሁ በ10 ሌሊቶችም። በርካታ የተፍሲር ልሂቃን እንደሚሉት 10 ሌሊቶች በማለት የተጠቀሱት 10 የዙል ሒጃ የመጀመሪያ ቀናት ናቸው። ኢብኑ ከሲር ይህ ትክክለኛው ተፍሲር ነው ብለውታል። እንዲሁም ዚክር ማብዛት ተወዳጅ ከሆኑ ስራዎች መካከል አንዱ ነው። ከጃቢር ረዲየላሁ ዐንሁ እንደተዘገበው ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ምርጦቹ የዱንያ ቀናት 10 የወርሃ ዙል ሒጃ ቀናት ናቸው። ሰዎችም በሌሎች ወራት በጂሃድ ላይ ከማሳለፍም ይበልጣሉ በማለት ጠየቁ። የአላህ መልእክተኛም ዓለይሂ ሰላቱ ወሰላም አሁን በሌሎች ወራት በአላህ መንገድ ላይ ጂሃድ ላይ ከመሆንም ይበልጣሉ፣ ፊቱን በአፈር ላይ ያደረገ ወይም ሰማዕት የሆነ ሰው ሲቀር በማለት መለሱ። እንዲሁም የዓረፋ የሚገኝበት ቀን ነው። የዓረፋ ቀን 9ኛው የዙል ሒጃ ቀን ነው። ታላቁ የሐጅ ሥራ የሚከናወንበት ቀን ነው። ኃጢአት የሚማርበት ቀን ነው። ሰዎች ከእሳት ነፃ የሚሆኑበት ቀን ነው። በ10 የዙል ሒጃ ቀናት ውስጥ ከዓረፋ ቀን በቀር ምንም ባይኖር እንኳን የ10ሩን ቀናት ትሩፋት የገዘፈ ያደርገዋል። እንዲሁም የእርዱ ቀንም ይገኝበታል፣ ወይም የዒዱል አድሓ ቀን። አንዳንድ ዓሊሞች ዘንድ የዓመቱ ምርጥ ቀን ይህ ቀን ነው። ታላቁ የሐጅ ቀን ወይም የውሙል ሐጁል አክበር ይኸው ቀን ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላህ ዘንድ ታላቅ የሆነው ቀን የእርዱ ቀን ነው። አቡ ዳውድና ኒሳኢ ዘግበውታል። እነኚህ ቀናቶች ዋናዎቹ የዒባዳ ዘርፎችን ያካተቱ ቀናቶች ናቸው። አልሐፊዝ ኢብኑ ሐጀር ፈትሑል ባሪ በተሰኘው መጽሐፋቸው ላይ እንዲህ ይላሉ፣ የዙል ሒጃ 10 ቀናት ከሌሎች ቀናት የተለዩት ዋናዎቹ የዒባዳ ዘርፎችን አካተው በመያዛቸው ነው። እነሱም ሶላት፣ ጾም፣ ሰደቃና ሐጅ ናቸው። በሌሎች ጊዜያት ይህ ሊሳካ የሚችል አይደለም። እነዚህ የተከበሩ ቀናት አንድ ብሎ ትናንት ጀምሯልና ራሳችንንና ቤተሰቦቻችንን ቀስቅሰን ለዒባዳ እንዘጋጅ። አላህ ተውፊቁን ይለግሰን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።